ዩቲዩብ ላይ አስቴር በዳኔ ዶክተር ኤልያስ ክብሩን አንድ ኢንተርቪው አድርጋው ነበር። በእርግጥ እኔ አሁን ለመተቸት ሳይሆን አንዳንድ ሀሳቦችን ለማንሳት ፈልጌ ነው ይህንን ዝግጅት ያቀረብኩት። ያው መነሻ የሆነችኝ ሲላለም የምትባል ቲክቶከር አለች። በጣም አድንቃታለሁ። ብዙ ጊዜ ሀሳቧ በጣም ቆንጆ ነው። ምጡቅ የሆነ አስተሳሰብ ያላት ወጣት ልጅ ነች። ያቀረበችው ሀሳብም ትክክል ነው። ይሁንና ከዚህ ከሞቱ ሰዎች ጋር የሚደረገው ግንኙነትን በተመለከተ ጥቂት ማለት ስለፈለኩ ነው። መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ላይ ምን ይላል? ሳሙኤል ግን ሞቶ ነበር፣ በከተማም በአርቴሜም ቀብረውት ነበር። ሳኦልም መናፍስት ጠሪዎችንና ጠንቋዮችን አጥፍቶ ነበር። ፍልስጤማውያንም ተሰብስበው መጡ፣ በሱነምም ሰፈሩ። ሳኦልም እስራኤል ሁሉ ሰብስቦ በጊልቦአ ሰፈረ። ሳኦልም የፍልስጤማውያን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ። እግዚአብሔርን በሕልም ወይም በኡሪም ወይም በነቢያት አልመለሰለት። ሳኦልም ባሪያዎችን ወደ እርሷ ሄደው ይጠይቁ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም እነሆ መናፍስትን የምትጠራ አንዲት ሴት በአይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ሁለቱም ሰዎች ከእርሱ ጋር ነበሩ። እባክሽን በመናፍስት አሟልችልን፣ የምልሽንም አስነሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዮችን ከምድረ ገጽ እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ወጥመድ ለነፍሴ ታዘጋጃለህ አለችው። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም በእግዚአብሔር ማለላት። ሴቲቱም ማንን ላስነሳልህ አለችው። እርሱም ሳሙኤልን አስነሽልኝ አለ። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረች። ንጉሡም አትፍሪ፣ ያየሽው ምንድር ነው አላት። ሴቲቱም አማልክት ከምድር ሲወጣ አየሁ አለችው። እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው መጣ፣ መጎናጸፊያውም ተጎናጽፏል አለችው። እንግዲህ ይሄ ምንድን ነው የሚያመለክተን? ከዚህ በኋላ የሆነው ምንድን ነው? የሳሙኤልን መንፈስ ከተጠራለት በኋላ ቁርጡን ነገረው። ያው ከእግዚአብሔር ጋር ያለው ግንኙነቱ ስለተቋረጠ በጊዜው በሰራው ስህተት ሳሙኤልም ጠይቆት ነበረ። ከፍልስጤማዎች ጋር እየተዋጋ እንደነበረና እጅግም እንደተጨነቀ ጠየቀው። እንደሚሸነፍና እሱና ልጆቹ ሞተው ወደ እሱ ወዳለበት መቃብር እንደሚመጡ ነው የነገረው። ምንድነው እኔ ለማለት የፈለግኩት፣ ብዙ የምንጠይቃቸው ነገሮች እያሉ የሙት መንፈስ መጠየቅ ምን አመጣው? አንዳንድ ታሪኮችን ስንፈትሽ የሙት መንፈስን በመጥራት ችግር የገጠማቸው ሰዎችን እናያለን። ለምሳሌ ቀደም ሲል በጣም የሚታወቀው የጀርመን ጸሐፊ ወልፍጋንግ ቫን ጎተ የሚባለው ስለ ሊቅ ፖስት ጽፏል። ሊቅ ፖስት ማለት እጅግ በጣም ሊቅ ከመሆኑ የተነሳ ብዙ ተአምራትን ያደረገ ነው።
ተአምራት ሲባል ሰናይ የሆነ ሳይሆን እኩይ የሆነ ተአምር ማለት ነው። ለምሳሌ እንደው ጥቂት ብናይ እኔ እንግዲህ የእሱን መጽሐፍ ያነበብኩት በጣም ረጅም ጊዜ ነው። ቁጥር 1 እና ቁጥር 2 መጽሐፍቶች አሉት። ጎተ ስለ ሊክፎስት ያስቀመጠው ላይ ሊክፎስት በ15ኛው ክፍለ ዘመን በክራኮቪ ከተማ ፊዚክስ እና ኬሚስትሪ ከአጎቱ ያው ይህን ትምህርት ተምሯል። ከአጎቱ ያገኘው ውርስ አባክኖ ያው ያባከነው በጨዋታና በማይረባ ነገር ካባከነ በኋላ ለድህነት ሲደረግ ምን ሐሳብ መጣለት? ጥንቆላ ቢጀምር መለወጥ እንደሚችል አሰበ። ጠንቋይነቱ በጣም ስለተራቀቀ እውቀት ስላገኘ በዘመኑ የነበሩ ሰዎች ሁሉ አስደነቃቸው። ፎስት ቫግነር የሚባል አሽከር ነበረው። ይህንኑ አሽከሩን ጥንቆላ ስላስተማረው ሎሌው ከጌታው እኩል ሆነ። አንድ ቀን ጥላ አንድ ቀን ሰይጣን እያደረገ ይለዋውጠው ጀመር። ሰይጣን ሲሆን የሚጠራው ስሙ ኔፍቶፊለስ ነበረ። ኒስቶፊለስ እያለ ይጠራው ነበር ማለት ነው። ለ24 ዓመታት ጥንቆላና ድግምት ይሰራ ጀመር። እነዚህ ሁለት ሰዎች በኤርፎሪት፣ በሌፕሲንግ፣ በፍራንክፈርት ከተሞች ታይተዋል። በንጉሱ በማክሲም ሊያኖስ ቤተመንግስት በነበረ ጊዜ ውስጥ የትልቁን እስክንድር ነፍስ በምትሃት እንድትታይ እስከ ማድረግ አድርሰዋል ማለት ነው። እንግዲህ ይህን የሰራው ፎስት ነው። የታላቁ እስክንድር ነፍስ እንዲታይ እስከ ማድረግ ደርሷል ማለት። ከዚህ አልፎ በትሮይ ከተማ ለተፈጠረው ጦርነት ምክንያት የሆነችውን የሜኒላስ ሚስት የነበረችውን ኤሌኒ የምትባለውን በስጋ በነፍሷ ከሞት አስነስቶ ሚስት አድርጓት እንዲያገባት ሰይጣን ለፎስት ፈቅዶለታል ይላል ታሪኩ። የቲያትር ሊቅ የሆነው ኢቭል ገድ መጥፎ የሆነች አበባ ብሎ የሚጠራት ይህችን ኤሌኒ ለወዳጇ ፓሪስ ለሚባለው መስፍንና ለትሮይ ከተማ መጥፊያቸው እንደሆነች ሁሉ ለፎስትም እንደዚሁ አልበጀችውም። ቫግነር ከውድቀት በኋላ 7 ሰዓት ሲሆነው ገደለው ማለት ነው። ፎስትን ማለት ቃል ገብቶለት ነበር። ይህንን ጥበብ ከገለጸለት ታሪኩ በጣም ረጅም ነው። አሳጥሬ ነው እየነገርኳቸው ያለሁት። ያለፈውን ጊዜ ሁሉ እስከ መመለስ ደርሷል። ለሱ ያለፈበትን ጊዜ እስከ መመለስ ያው ከሰይጣን ጋር ባደረገው ስምምነት ፎስት ያን አይቷል ማለት ነው። የሚፈልገውን ሁሉ ነገር አድርጎለት መጨረሻ ላይ ግን ነብሱን ነው ይዞት ሄደው። ብዙውን ጊዜ አንዳንድ ጊዜ እጅግም ብልሃት ያደርሳል ከሞት እጅግም ስለት ይቀዳል አፎት አይደለም የሚባለው። እንግዲህ አንዳንዴ ስንመራመር እንደው በመጠን ቢሆን የሰው ልጅ እውቀት አእምሮ ግዱ ነው የተገደበ ነው እና ወደ አልሆነ አቅጣጫ እንዳንጓዝ የፎስት ታሪክ ምን ያስተምረናል? ከፎስት ምን እንማራለን? ሊቅ ፎስት እንግዲህ ብዙ ነገሮችን በዓለም ላይ አሳይቷል። ጎተም በጣም የሚታወቅባቸው ሁለቱ መጽሐፍቶች ስለ ፎስት ታሪክ ነው። ቁጥር 1 እና ቁጥር 2 ብዙ መጠየቅ የምንችላቸው ነገሮች እያሉ የሞቱ ሰዎችን ወደኛ እንዲመጡ መንፈስ መጥራት ተገቢም አይደለም፣ አግባብም አይደለም። እኔም አልቀበለውም። ለሱ ሊያስኬድ ይችላል። አኪናተን ያለው ግን አኪናተን የግብጽ ፈርዖን የነበረና የቱት አባት ነው ወይም ቱቱንካሃም የሚባለው። ያው እንደሚታወቀው ዱራሴላ ጽፎታል በመጽሐፉ። ወደ 18 የሚሆኑ የግብጽ ነገስታቶች ኢትዮጵያውያን እንደነበሩ ታሪኩ ይነግራል። በጣም ትንሽ የተባለው ቱት ወይም ደግሞ ቱቱንካሃም ከ14 እስከ 16 ዓመት የነበረው ፈርዖን ነበረና ያው እሱም በጦር ተወግቶ እንደሞተ አንዳንድ ነገሮች ተገኝተዋል። እሱ አካባቢ እንደዚህ የሙዚቃ መሳሪያዎች በጣም በጥንት ጊዜ የነበሩ
ጦሮች፣ የተለያዩ ለጦር መሳሪያነት የሚጠቀሙበት ነገር ተገኝቷል። እዛ ላይ አኪናተን የተገደበ ነበር። ያው ግብፅ ውስጥ ነው እንትን የሚለው ግን በጊዜው ኢትዮጵያ ሰፊ ግዛት ይዛ ትመራ እንደነበረ ታሪኩ ያስረዳል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት እቺ ትንሽ መጽሐፍ ምክር በኪስ የሚል የጻፉ ዶክተር ኢሳያስ አለሚ በርካታ እውቀት የነበራቸውና ግራጁዌት ያደረጉባቸው እንትኖችን ስናያቸው ፒኤችዲ ኢን አፍሪካን ስተዲ ያላቸው፣ ኤምኤ ኢን አፍሪካን ስተዲ፣ ኤምኤ ኢን ኤጁኬሽን፣ ቢዲ ባችለር ኦፍ ዲኒኒቲ፣ ዲፕሎማ ኢን ቴዎሎጂ፣ ዲፕሎማ ኢን ኢታሊያን የመሳሰሉ በጣም እድሜያቸውን በሙሉ በትምህርት የፈጁ ናቸው እና ምን አሉ የጻፉት እንትን ላይ የተማረን ሰው በቀላሉ አታልላለሁ ከማለት ንፋስ በወጥመድ ይይዛለሁ ማለት ይቀላል የሚሉ ሰዎች አሉ። እኔ ግን እንደሚመስለኝ በቀላሉ ማታለል የሚቻለው የተማረን ሰው ነው። እንደራሱ ስለሚመስለው ሰው በውሸት ይመጣብኛል ብሎ አይጠራጠርምና። ሌላው በዚህ ዓለም ከኔ በቀር አዋቂ የለም ለማለት ከፈለክ ብዙ አትማር፣ ከተማርክ ድንቁርናን ትረዳዋል። ያው ሶቅራጦስ እንዳለው ማለት ነው። ለመሆኑ እርሶ ምን ያህል ያውቃሉ ተብሎ ሲጠየቅ እኔ የሚገርመኝ ያወቅኩ አለማወቄ ነው ብሏል። እኚሁ አባት በዚሁ መጽሐፋቸው ላይ ምን ብለዋል? የትምህርት አብነቱ መጨረሻ አብደት ብለዋል። አሁን በአሁኑ ሰዓት እንደው ሰዎችን ለመተቸት አይደለም፣ ዶክተሮች ዶክተርነት ደረጃ ወይም ከፍተኛ ማዕረግ ላይ የደረሱ ሰዎች የተለያዩ የራሳቸው የሆነ ፍልስፍና እያንጸባረቁ ብዙ ከቤተ ክርስቲያን ጋር የተያዘ የሚጋጭ ነገር ሲፈጥሩ ይስተዋላል። እኔም ተመልክቼ አይቻለሁ። በቅርቡም አንድ ኮደ ትግራይ አካባቢ አንድ ዶክተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ከ70% በላይ የጥንቁልና ናቸው የሚል ሀሳብ አንስቷል። ይሄ ትክክል እንዳልሆነ እዚህም ደግሞ አሁን ዶክተሩ ያቀረቡ ላይ ሳይ ፍልስፍና ላይ ትንሽ ወጣ አለብኝ። እምነቱን ሰው የፈለገውን ማመን ይችላል። ነገር ግን እኔ አሁን ለማፈረጅም አይደለም፣ ግን ሳስበው በእርግጥ ሁሉም የየራሱን ማምለክ እንደሚችል መብቱ ነው። የተቀመጠም ነገር ይኖራል። ግን የሪሌቲቪዝም ወይም ደግሞ ስፔሲፊክ ኮግኒቲቭ ሪሌቲቪዝም ኦር ኢፒስተሚክ ሪሌቲቪዝም የሚባለው የዛ እምነት ተከታይ ይሆን ብዬ ጠረጠርኩ። ፕሮታጎረስ የሚባል ከ490 እስከ 420 ቢሲ የነበረ የግሪክ ፕሮሚነንት ሶፊስት ሶፊዝም እንትን የሆነ ከእሱ እምነት ጋር ተመሳሰለብኝ። ሌላው ከአንድ ኢራናዊ ያለ በሃውላ የሚል እምነት የፈጠረ ስሙ ሚርዛ ሁሴን አሊ እሱ ነው ፋውንደሩ የቡሃውላ። ቴህራን ፐርሺያ የዛሬዋ ኢራን ውስጥ እስራኤል ውስጥ ይመስለኛል ኢየሩሳሌም አንድ ትልቅ ቴምፕል አላቸው የራሳቸው። ሁሉም እምነት ትክክል ነው የሚል ነው። እኔ ግን አሁን ምንድነው የምለው ስንፈላሰፍ በመጠን ይሁን። አሁን እኔ ከዚህ ከሜዲቴሽንም ጋር በተያያዘ አንድ በአካል የማውቀው ሰው ነበረና የሎፕሳን ግራምፓን መጽሐፍት በደንብ አድርጎ አጣጥሞ ያነበበ ሰው በአንድ ወቅት ከአዲስ አበባ ከተማ ተነስቶ በደብረ ዘይት በእግሩ በተወሰነ ሰዓት እንደገባ ቃል ለእኔ ገርሞኛል። አንዳንድ ጊዜ ወደ
የምናነባቸው ነገሮች ወደ እብደት ወደ ሌላ ነገር ስለሚያስኬዱ ጥንቃቄ ብንወስድ መልካም ነው። በእርግጥ ሰው የራሱ የሆነ አቅም ይኖረዋል፣ አላውቅም። እኔ በአንድ ወቅት የራምፓን መጽሐፍቶች ለመከታተል ሞክሬ ነበር። ብቻ ምንድን ነው ያደረኩት? ሁለት መጽሐፍቶች ነበር ያነበብኩት። አንደኛው ዘ ቲቤታን ሴጅ የሚል እና እንደ ሄርሜት የሚል እነዚህም መጽሐፍቶች ተመለከትኩ፣ አየሁኝ እና በተለይ ቲቤታን ሴጅ የሚባለው መጀመሪያ ያነበብኩለት መጽሐፍ የጥንት ዘመን ዋሻ ውስጡ የሴክሬት የሆነ ኬቭ ሲስተም እንዳለና ሂማሊያ ውስጥ የሚገኝ ነው። ከሲቪላይዜሽን ወይም ደግሞ ስልጣኔ ከሚሊዮን ዓመታት በፊት እንደነበረ የሚያስረዳ ነገር አለ። እዛ ላይ ስናይ ግማሽ ሰው ግማሽ እንስሳ የሆኑ ሰዎች ፍጡራን እንዳሉ የሚነግር አለ። ውስጥ የሚገርመው ነገር ደግሞ ወደ 6 ጡት ያላት ሴት እንደነበረችና አረንጓዴ ቀለም ያላት እንደዚሁም ደግሞ በውስጡ ኮርክድ ወይም ቦትል የሆኑ የዳይኖሰርስ ስጋዎች እንደነበሩ በርካታውን ሊጨርሰው የማልችለው ብዙ ነገሮች አሉ እዛ ላይ የተመለከቱት። ሄርሜት ላይፍ የሚለው ግን ከዚህ ከሜዲቴሽን ጋር የተያያዘ ነው። እንግዲህ ቡድሃንም እዛ ውስጥ ያካትታል። በአጠቃላይ የማይጠቅም ሆኖ ስላገኘሁትና የሰው ልጅ አእምሮ ከማናወጽና ወይም ደግሞ ወደ አልሆነ መንገድ ከመምራት ውጪ ምንም የሚጠቅም ሆኖ ስላላገኘሁት ትቼዋለሁ፣ አልቀጠልኩትም። ወደ ሎብሳን ግራምፓ ወደ 20 የሚሆኑ መጽሐፍቶች ጽፏል። ሁለቱን አንብቤ ነው ያቆምኩት። ቅድም እንደነገርኳቸው የፎስ ታሪክ እንግዲህ የመጨረሻ የሰው ልጅ ዶክተር ኢሳያስ እንዳሉት የትምህርት አብነቱ መጨረሻ እብደት እንዳሉት ወደ እብደት ያምራል ወይም ደግሞ ራስን እስከ ማጣት ያደርሳል። በዚህ ዘመን ይሄ ኒው ኤጅ ሙቭመንት በጣም ብዙ የሚባሉ እንትኖች አሉ። እምነትን የትክክለኛ የያዙትን ሰዎች የያዙትን እምነት የማስካድ የተለያዩ አይነት ነገሮች ስላለ ጥንቃቄ ሊወሰድ ይገባል። ሳላለም ወይም ስላለም ያቀረበችው በጣም ቆንጆ ነው። ልጅቷን ልናበረታታት ይገባናል። ግን እንደዚህ አይነት ነገሮችን ስናይ ፊልተር አውት እናርግ። የሚጠቅመንን እኔ እሱም ብሆን ክቡዓን የሆኑ ቅዱሳን የሆኑ ሰዎችን በአጸደ ስጋ በአጸደ ነፍስ ያሉትን እነሱን ነበር የምጠራው፣ በጸሎት ማለት ነው እንጂ ከሞተ ሰው ጋር ምንም የሚያገናኝ ነገር የለም። አሁን እሱ ያቀረበው ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ላይ ኤልያስና ሙሴን ሲጠራ ስፒሪታቸው ነው የመጣ አይደለም። የሙሴ ትክክል ነው፣ የሙሴ ስፒሪቱ ነው የመጣው። ኤልያስ ግን ስውር ነው፣ በአጸደ ስጋና በአጸደ ነፍስ የተሰወረ ነው። ዳግም መጥቶ ስለ ጌታ መስክሮ እንደሚሞት ይነግረናል። እሱ ብቻ አይደለም፣ ሄኖክንም ጨምሮ ሌሎቹም ጭምር። አንዳንድ ጊዜ በአንስትም ጥሩ ነው። እኔ እሱን ለመተቸት ሳይሆን አንዳንድ ጊዜ ለሰዎችም ስንነግር ፍልስፍናችንን ጥንቃቄ ብናደርግ። አሁን በዚህ ዘመን እንደዚሁ አንድ የተጻፈ ለመጥቀስ አልፈልግም። ለምን ሰው አሁን ኦልሬዲ ስለተቀበለው መጽሐፉ ይሄ ነው ብዬም አልነግራችሁም። ነገር ግን በፊልም የተሰራ መጽሐፍ የእሱ ቅጂ የሆነ መንፈሳዊ ተደርጎ አገልግሎት ላይ ያለ ብዙ ጊዜ ሰዎች ወደ ተሳሳተ መንገድ እንዳይመሩን ጥንቃቄ ልናደርግ ይገባል ስል የዛሬው ዝግጅቴን በዚህ አበቃለሁ። አመሰግናለሁ።